የወርቅ ምስል አሰርተህ አዋጅ አስነግረህ አንተን ቃልህን የሚያከብሩትን እንድታውቃቸው ለዚህ ለጣዖት ላቆምኩት ምስል ያልሰገደ ቤቱ ይበርበር፣ ሕይወቱ በእሳት ይቃጠል ብለህ አዋጅ አውጅ። አሁን እነዛን ሰዎች ለማግኘት እነማን ለማግኘት? ሦስቱን ሰዎች ለማግኘት ግልጽ ነው። ለምን? ስልጣን ንጉሱ ስለወደዳቸው ነው። ወደዞር ነው አሁን ይሄው አና እስኪ አሁን እንግዲህ ማን ያድናቸዋል? በዚህ ምክንያት ይጠፉልናል ብሎ ከዛ በኋላ ንጉሱን ጨቀጨቁት። ዱራ በሚባል ሜዳ ላይ የሜዳው ስም ነው ዱራ የሚባለው ጃን ሜዳ እንደምንለው ማለት ነው። ምንድን ዱራ የሚባለው ሜዳ ላይ ሰፊ ሜዳ ነው። የወርቅ ምስል አቆመ ይላል። በጣም 60 ክንድ ወደ ላይ ረጅም ነው። የወርቅ ምስል አቆመና ለምስል ዘወርቅ ዘገበርኩ ዘኢሰገደ ይደምሰስ፣ ለእኔ ላሰራሁት ለወርቅ ምስል ያልሰገደ ይጥፋ ይደምሰስ፣ ቤቱ ይበርበር፣ አካሉ በእሳት ይቃጠል ብሎ አዋጅ አወጀ። ከዛ ማለት ነው የሚከታተሉት ሰዎቹ ይህ አዋጅ በታወጀ ጊዜ ለማለት ነው የሚከታተሉት የእሱ አማካሪዎች 30 ደቂቃ። ለምን 30 ደቂቃ? በአምላካቸው አይደራደሩ። እናንተ በአምላካቸው አትደራደሩ። በአምላኩ መደራደር ትልቅ በእምነቱ መደራደር በቃ እምነቴ ከዛ በኋላ አይደራደሩት እና እንደማይደራደሩ ያውቋቸዋል። ከዛ በኋላ ቀጥታ ተከታተሏቸው። ህዝቡ አዋጅ ታወጀ። የእንቢልታ የከበሮ የዋሽንት የክራር ድምፅ በሰማችሁ ጊዜ ለጣዖት ስገዱ የሚለው አዋጅ ሲታወጅ ሁሉም ሰገደ። እነዛ ሰዎች ወጣቶች ግን አንሰግድም ብሎ ከዛ ተከታትለው ሄደው ለንጉሱ ነገሩ ይኸውልህ አሁን እነዛ ሦስቱ የሾምኳቸው ሰዎች ወዳጆች የምትላቸው አይወዱህም። ለምን? ቃልህን አያከብሩም። ላወጅከው አዋጅ አይገዙም። ላቆምከው ምስል አይሰግዱም። የሉም። አሁን ፈልጋቸው ሲሆን አቤታቸው ላይ ያሉት ነው። ሄዱና አምጧቸዋል። ተናዱ። እንዴት ነው የማይገዙ ብሎ በስልጣኑ መጥቶበታል። ቃሌ እንዴት ይሽራሉ? እዛ አስመጣቸው። አንተ ሞሲዳ ሚሳቅ አብደናጎ ስም አውጥቶላቸዋል። የባለት እናንተ ሚሳቅ ሲድራቅ አብደናጎ እውነት ነው እኔ ላቆምኩት ምስል አልሰግዳችሁም? ንጉሥ ሚሰጠው ከበዝቱ ነገር ንጉሥ ሆይ በዚህ ነገር አንመልስልህም። ሀለው አምላክነ ወሀለው ንጉሥነ ዘኪያሁን አመልክህነ። በላይ አምላክ አለን፣ ንጉሥ አለን፣ የምንሰግድለት የምናመልከው። እኛ የሰው እጅ ለሠራው ለጣዖት አንሰግድም። አምላካችን የምንሰግድለት እግዚአብሔር ብቻ ነው። ሰማይና ምድር የፈጠረ ለእሱ እንሰግዳለን። በዚህ ነገር ልንመልስልህ ልንደራደር አይገባም። የፈለግከውን ማድረግ ትችላለህ። እኛ ግን እግዚአብሔር መጣ ሰው ነው ይሄን ያለው። ከሰማይ የመጡ ሰዎች አይደሉም፣ ወይም የተለየ አካል ያላቸው ሰዎች አይደሉም። እንደኔና እንደናንተ 3 ክንድ ከ8 ቁመት ያላቸው ሰዎች ናቸው። ሌላ ኃይል ሌላ ሰራዊትን ያስከተሉ አይደሉም። እግዚአብሔር ነው ኃይላቸው። እንዲሆኑ ሰዎች ናቸው። ስለዚህ ለአምላካችን ነው የምንሰግደው። በዚህ ጉዳይ አንደራደር ነው። በሃይማኖት መደራደር ይባላል። ወዲያው ንብረታቸውን ሁሉ አምጥተዋቸው ጨርቃቸውን ጓዛቸውን ሁሉ አምጡ፣ እሳቱ እንዲበረታቸው አምጡ። ወስዳችሁ እስከ ንብረታቸው እሳቱን ከፍ አድርጋችሁ አንድዳችሁ የእነሱ ልብስም የእነሱ ጓዙ ሲጨመር እሳቱ ይበረታል። ወስዳችሁ ጨምሯቸው ማለት ወስደው ጨምሯቸው። ሲጨምሯቸው ይባረክ እግዚአብሔር አምላክ እስራኤል፣ የእስራኤል አምላክ እግዚአብሔር የተመሰገነ ይሁን ብለው እስራኤል እግዚአብሔር ይባረክዎ ሁሉ ግብረ እግዚአብሔር እግዚአብሔር ስራዎች ሁሉ እግዚአብሔርን ያመሰግኑታል። ፍቁሪ ውእቱ ወልድ ወልድ ይሞቱ አለ ለዘላለም ስሙ የተመሰገነ ነው እያሉ እያመሰገኑ እሳቱ ሲገቡ ወኮነ ከመ ማይ ቆሪር እሳቱ እንደ ቀዝቃዛ ውሃ ሆነላቸው። እየነደደ ግን ቀዝቃዛ ውሃ ሆነላቸው። እንደ ውሃ እንደሚጫወቱበት ይሄን እንደሚዋኙበት ውሃ ሆነላቸው። ሰው የሚያየው እሳት ነው፣ ለእነሱ ግን መዝናኛ ውሃ ሆነላቸው። ማንም ላኩ አዳናቸው፣ መልአኩ ልኮ አዳናቸው። ከዛ ንጉሱ እንዲህ እስኪ እሳቱ እንዴት ይበላቸው ይሆን ብሎ ምክንያቱም አምላካቸው ኃይለኛ ነው እንዴት ያድናቸው ብሎ በመስኮት ነው በሰገነት ያያቸው ነበር። ከዛ ሲያይ አንድ ቀይ ጎልማሳ 4ተኛ ሆኖ መካከላቸው ከነሱ ጋር እየተመላለሰ እየዘመረ ይላል። የጣሏቸው ስንት ሰዎች ናቸው? በሁሉ እሳት ውስጥ 3። 4ተኛ ደግሞ የሚያምር
ጎልማሳ ደስ የሚል መልክ ያለው እንዴ ይሄስ አምላክ ይመስላል። ገብርኤል ብእሲው አምላክ አያችሁ፣ ይሄስ አምላክ ይመስላል። ገብርኤል ማለት አምላክ ሰው ሆነ ማለት ነው። ሰው አምላክ ሆነ ማለት ነው። ይሄስ አምላክ ይመስላል፣ የአምላክ ልጅ ይመስላል ብሎ ተናገረ። ከዛ በኋላ ሆኖ ሲዘምሩ አያቸው። ከዛ አንድ ሙዚቃ በሚሰማው እናንተ እግዚአብሔር ባሪያዎች አያችሁ፣ እግዚአብሔር ከፋላ ያለማሁን እዚህ በኋላ እግዚአብሔር ከፋላ እናንተ እግዚአብሔር ባሪያዎች አምላካችሁ በእውነት እውነተኛ አምላክ ነው አድኗችኋል አለና ኑ ወደ እኔ አላቸው። ኑ ውጡ ሲላቸው እንደ እሳት ራት ብር የምትታወቃላችሁ እሳት ራት የምትባል የሆነ ክንፍ ያላት ከዚህ ውስጥ ከዛ ስትወጣ ብላ ዛሬ ምትወጣ ልክ እንደዛ ክንፈ ጸጋ ተሰጥቷቸው ብር ብለው ወጡ ይላል። እንዴት ናችሁ? እንዴት ነው የዋለው አላቸው። አዎ ንጉሥ የምናመልከው አምላክ አዳነን። የምናመልከው አምላክ ከእሳት ከወጣን መልአኩን ላከና አዳነን። ከእኛ ጋር ያየው አራተኛው ያልከው እሱ መልአኩ ገብርኤል ነው። መልአኩ ገብርኤል መጣና አዳነን አሉት። ከዛ በኋላ ንጉሡ አመነ። አዎ የተባረከ እግዚአብሔር የእስራኤል አምላክ እግዚአብሔር ይመስገን። ዘፈነወ መልአኩን ልኮ ለአዳነው ለአገሪቱ ባሪያዎቹን ያዳነ የእስራኤል አምላክ እግዚአብሔር ይመስገን። መንግሥቱ ዘለዓለም ወመኩናኑኒ ለትውልደ ትውልድ ይላል። ከቀኘዘ በኋላ ንጉሡ ተመሰጠ። መንግሥቱ የዘላለም መንግሥት ነው። ግዛቱ ለልጅ ልጅ ነው፣ አያልፍም። ዘላለማዊ አምላክ ነው አለና እግዚአብሔርን አመሰገነ። በእነማን ምክንያት? እነዛ አማኞች ምክንያት። እናንተ እግዚአብሔር የምታስመሰግኑ ምክንያቶች ናቸው ነው የምታሰግቡ ናቸው። እነዚህ አምላካቸው ክርስትናቸው እያለ የምናስመሰግን ሰዎች ነን ወይስ እግዚአብሔር የምናስመሰግን ሰዎች ነን? ምን አይነት ልጆች ነን እኛ? ምን አይነት ልጆች ነን? አሁን እስኪ እነዛ ሰዎች ተመልከቱ። ይሄ የተጻፈው ለእኛ ነው፣ ለመማሪያ ነው። እነሱማ ተጠቅመዋል፣ እነሱማ ጸድቀዋል፣ እነሱማ መንግሥቱን አግኝተዋል፣ እነሱማ ለዘላለም በክብር ተቀምጠዋል። ይሄ የተጻፈው እኛ ታሪካቸውን ሕይወታቸውን አይተን እንድንጠቀምበት ነው። እሺ ተደራቸው የሰማችሁ ነው። ይበቃታል።